ተመልካቾቻችን የዛሬው እንግዳችን የዘመናችን ጀግና አብሮን ነው። ይሄ ስኬታማ የቢዝነስ ሰው ካለው ውድ ጊዜ አጣቦ የስኬቱን ሚስጥር ሳይሰሰት ሊያስተምረን እናንተን አክብሮ እዚህ ይገኛል። በአክብሮት ተቀበሉልኝ። አመሰግናለሁ ለአክብሮታችሁ። ሰውን ማክበር ትልቅነት ነው። ሰውን የሚያከብር ሰው ደግሞ በዘመኑ ይከበራል። ከአንድ ጠንካራ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። ከኔ ጀርባ ያለችው ጠንካራ ሴት ሚስቴ ናት። የሰው ልጅ የስኬት መሰረቱን የሚተክለው በሰዎች ላይ ስኬታማ መሆን ያልቻለ ደግሞ በምንም ነገር ላይ ስኬታማ መሆን አይችልም። የሰውን ቀልብ መግዛት የሚችል ሰው ዓለምን መግዛት ይችላል። ምክንያቱም ዓለም የሰዎች ናት። ቻይኖች አንድ የሚሉት አባባል አለ። ህዝቡን ትተህ መሬቱን ከያዝክ ሁለቱንም ታጣለህ ይላሉ። ነገር ግን መሬቱን ትተህ ህዝቡን መያዝ ከቻልክ ደግሞ ሁለቱንም ማትረፍ ይቻላል። ቢዝነስ ላይም ያለው ህግ ሰውን ትተን ብሩን ከያዝን ሁለቱንም እናጣለን። ነገር ግን ብሩን ትተን ሰውን መያዝ ከቻልን ደግሞ ሁለቱንም ማግኘት እንችላለን። በቃ አልቋል። ትንሽ ቆይ ትስተያለሽ። በሰላም ነው? በጣም ይቅርታ አላየሁህም። ነገሩ ልክ ነሽ። ከኋላ ያለ እንዴት ይታያል? እኔ ነኝ ጥፋተኛ። ከፊትሽ መሆን ነበረብኝ። ይቅርታ አድርግልኝ ስላላየሁህ። የመታሽኝ ቦታ የሆነች ወፍ በላቧ እያሸችኝ ሊል ነበር። በረረች፣ በራ ሄደች። እውነት የእጅ ስላሴ ከወፍ ላባ ወላ ይብሳል። ኤልያስ እባላለሁ። እዚህ ህንጻ ላይ አራተኛ ኤ ነው የተከራየሁት። እኔም እዛ አራተኛ ቢ ላይ ነው። ጎረቤቴ ነሻ። ለማንኛውም ሁሉም ግጭት ወደ ጸባይ ያመራል። ድርድርን ያስቀደሙ ሁለት ስልጡን አፍሪካውያን። ለዚህ ደግሞ ደስ ሊለን ይገባል። አልተደራደርንም እኮ ይቅርታ ጠየቅኩ እንጂ ያው ድርድር ሰጥቶ መቀበል አለው ብዬ ነው። እጅ ሰጠሽኝ እኮ። ከእጅ በላይ ምን ይሰጣል? ንጉሳችን አጼ